ሰላም ጤና ይስጥልን ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ። አጫጭር ዜናዎችን በቅድሚያ በ2016 ዓመተ ምህረት አረንጓዴ አሻራ ችግኝ ተከላ ፕሮግራም በዚህ ክረምት 3.7 ሚሊዮን ችግኝ ለመትከል ታቅዶ እየተሰራ መሆኑን የጊምቦ ወረዳ አስተዳደር ገለጸ። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋና የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸውን ጨምሮ ሌሎች አመራሮችና ነዋሪዎች ጋር በመሆን አረንጓዴውን አብዮት ይቀላቀሉ ለብልጽግና ይትከሉ በሚል መሪ ሐሳብ የአረንጓዴ አሻራ ተከላ በወረዳው በየሞ ቀበሌ አስጀምሯል። ዋና አስተዳዳሪ አቶ ትብብሩ አሰፋ በዚህ ወቅት እንደተናገሩት የተተከሉ ችግኞች እንዲያድጉ ተገቢ ክትትልና እንክብካቤ ማድረግ ያስፈልጋል ብለዋል። በበየሞ ቀበሌ 2000 የአረንጓዴ አሻራ ተከላ መካሄዱን የጊምቦ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ምክትል ኃላፊ አቶ ተሾመ ሽባባ ገልጸው በተያዘው ዓመት በክረምት ወራት 3.7 ሚሊዮን እንዲሁም በክረምትና በጋ ወራት ከ4.8 ሚሊዮን በላይ ችግኝ ለመትከል ታቅዶ እየተሰራ መሆኑን ነው ያብራሩት። ስፍራው ቀደም ሲል በተደጋጋሚ የአረንጓዴ አሻራ ያረፈበት መሆኑን የገለጹት የጽህፈት ቤቱ የደን ልማትና ጥበቃ ቡድን መሪ አቶ ሙሉ ወልደገሪማ ቀደም ሲል በስፍራውና በሌሎች ቦታዎች የተተከሉ ችግኞች የጽድቀት ደረጃቸው የተሻለ መሆኑንና በወረዳው ደን ሽፋን ተጨባጭ ለውጦች ተመዝግበዋል ብሏል። ዘገባው የወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። የተለያዩ የከተማ ከንቲባዎች በአዲስ አበባ እየተሰራ ያለውን የኮሪደር ልማት ጎበኙ። ከነዚህም ከሪ በከንቱ ፒያሳ 4 ኪሎ ያለውን የኮሪደር ልማት የስራ እንቅስቃሴና ሌሎች ተግባራትን ተዟዙሮ ጎብኝቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለጎብኚዎች ባደረጉት ገለጻ በኮሪደር ልማቱ የተቀናጀ መሰረተ ልማት መዘርጋቱን ገልጸው ለአብነትም የኤሌክትሪክ፣ ኢትዮ ቴሌኮምና የፍሳሽ ማስወገጃ መሰረተ ልማቶች ከመሬት በታች መቀበራቸውን አብራርተዋል። በተጨማሪም በከተማው ያለውን የትራፊክ እንቅስቃሴ በአንድ ማዕከል መቆጣጠር የሚያስችል ስርዓት እንደሚኖር አመላክተዋል። የኮሪደር ልማቱ ከተሞችን ለአገልግሎት ምቹ ከማድረግ ባሻገር ጽዱና ውብ ከተማ ለመፍጠር ያስችላል ብሏል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ወጣቶች በሀገራዊ ምክክር ሚናቸውን እንዲወጡ የኢትዮጵያ ሀገራዊ ምክክር ኮሚሽን ጥሪ አቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው የወጣቶች የውይይት መድረክ በአዲስ አበባ ከተማ አካሂደዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባስተላለፉት መልእክት በዚህ ወቅት ወጣቶች የመነጋገርና የመደማመጥ ባህልን በማጎልበት በሀገራዊ ምክክሩ ሚናቸውን እንዲወጡ አሳስበዋል። ለሰላምና ለተረጋጋ የሀገረ መንግስት ግንባታ የወጣቶች ሚና ከፍተኛ መሆኑንም አንስተዋል። በመድረኩ በትውልዶች መካከል መኖር ስለሚገባው ምክክር እንዲሁም በሀገራዊ ምክክሩ የወጣቶችን ሚና ማሳደግ ስለሚቻልባቸው መንገዶች የውይይት መነሻ ሀሳብ ቀርቧል። በውይይቱ ከመላ ሀገሪቱ የተውጣጡ ከ200 በላይ ወጣቶች መሳተፋቸውን ከኮሚሽኑ ያገኘነው መረጃ ያመለክታል። የትምህርት ጥራትን ለማረጋገጥ የመማር ስራውን ድጋፍና ክትትል ማድረግ እንደሚያስፈልግ የከፋ ዞን ትምህርት መምሪያ አስታወቀ። ትምህርት መምሪያው ከዓለም ባንክ አጠቃላይ የትምህርት መሻሻል ፕሮጀክት ያገኘውን 13 ሞተሮችን ከወረዳዎች ጋር ርክክብ ፈጽሟል። ድጋፉን ያገኙት ወረዳዎችም ለትምህርት ጥራት መሻሻል ስራ ብቻ እንደሚያውሉ አስተያየታቸውን ለከፋ ቴሌቪዥን ሰጥተዋል። ፍጹም ተሾመ የከፋ ዞን ትምህርት መምሪያ ከዓለም ባንክ በአጠቃላይ ትምህርት ጥራት ፕሮግራም በድጋፍ ያገኘውን 13 ሞተር ሳይክሎችን ለ12 ወረዳዎች ርክክብ አድርጓል። ይህም በዞኑ ትምህርት ስርዓት ውስጥ ውጤታማ ስራ ለመስራት የሚያስችል ጉልህ ሚና የሚጫወት መሆኑን የዞኑ ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰ ገልጸዋል። ይህ ፕሮግራም ዛሬ ለከፋ ዞን 13 ሞተሮችን ድጋፍ አድርጓል። 13 ሞተሮችን ድጋፍ ሲያደርግ እነዚህ 13 ሞተሮች እንግዲህ የመማር ማስተማር ሂደቱን በትምህርት ቤት ደረጃ ቀልጣፋ እንዲሆን ድጋፍና ክትትሉ በተለይ በትምህርት ቤት በክላስተር ደረጃ የሚደገፉ ትምህርት ቤቶች፣ በወረዳ ባለሙያ ደረጃ የሚደገፉ ትምህርት ቤቶች ቀልጣፋ ምናልባትም ድጋፍ የሚያደርጉ ባለሙያዎች ጉልበታቸውን ሳይጨርሱ ይህን ሞተር ሳይክል ተጠቅመው ድጋፍና ክትትል እንዲያደርጉ ታልሞ ነው። ስለዚህ በአጠቃላይ የትምህርት ስርዓቱን ውጤታማ ለማድረግ ከሚደግፉ
የትምህርት አጋዥ ማቴሪያሎች ውስጥ መውሰድ እንችላለን። የመምሪያ ኃላፊ አቶ ተፈሪ በዚህ ወቅት እንደገለጹት በዞኑ እየተተገበረ በሚገኘው በትምህርት ለትውልድ ንቅናቄ መሰረት በግብዓት አቅርቦት ላይ በትኩረት እየተሰራ ነው ብለዋል። በመማር ማስተማር ዘርፍም ተጓዳኝ ግብዓቶችን ለማሟላት በዓለም ባንክ አጠቃላይ ትምህርት ጥራት ፕሮግራም ሚናው ከፍተኛ መሆኑን የተናገሩት ከዚህ ቀደም በፕሮግራሙ 62 ታብሌት ስልኮች እና ለስፖርታዊ ውድድር የሚሆኑ 1760 የእግር ኳሶችን ለወረዳዎች ድጋፍ መደረጉንም አውስተዋል። ከዚህ ቀደም ይሄኛው የጀነራል ኳሊቲ ኢምፕሩቭመንት ፕሮግራም የሚባል በዓለም ባንክ የሚመራ መንግስታዊ ያልሆነ ድርጅት ከዚህ ቀደምም ለዞናችን የትምህርት ጥራት በተለይ ከመረጃ አንጻር ውጤታማ እንዲሆን 62 ታብሌቶችን ዘመናዊ ታብሌቶችን የሰጠው ድርጅት ነው። ስለዚህ በትምህርት ስርዓት ውስጥ መረጃ በጣም እጅግ በጣም ወሳኝ ነው። መረጃው ደግሞ ጥራት ያለው በጊዜ የሚደርስ እንዲሆን ቴክኖሎጂን መጠቀም እጅግ በጣም አስፈላጊ ስለሆነ 62 ዘመናዊ ታብሌቶችን ሰጥቷል። ከዛ ባለፈ ደግሞ በአካሉ የበቃ ተማሪ በአእምሮም ይበቃልና በትምህርት ቤቶች ስፖርት ሊግ እንዲጀመር ለከፋ ዞን 1760 ኳሶችን በድጋፍ ደረጃ አበርክቷል። ይህ ድርጅት እንግዲህ በዋነኝነት በኢትዮጵያ የትምህርት ታሪክ ውስጥ ረጅም ጊዜ ያለው ነው። በቀጣይነትም ሰፊ ድጋፍ የሚያደርግ ለትምህርት ጥራት ውጤታማነት የበኩሉን አስተዋጽኦ እያደረገ ያለ መንግስታዊ ያልሆነ ድርጅት ስለሆነ እኔም እንደ አንድ ትምህርት ሰው እጅግ በጣም ይህን ድርጅት ልናመሰግን እንወዳለን። ከዛም በላይ ደግሞ ማህበረሰቡ በትምህርት ለትውልድ ያደረገው ዘርፈ ብዙ ንቅናቄ የማይተካ ነው። የትኛውም መንግስታዊ ያልሆነ ድርጅት ድጋፍ ቢያደርግም ግን ማህበረሰቡ በማህበረሰብ ደረጃ በዞን ደረጃ የትምህርት ቤት በቋሚነት መማሪያ ክፍሎችን በመገንባት የተማሪ መጸዳጃ ቤቶችን በመገንባት የተማሪ ላቦራቶሪ ላይብሬሪ ቁሳቁሶችን በመገንባት እያደረገ ያለው ሚና ማህበረሰቡ ከማንምና ከምንም በላይ የማይተካ ሚና የተጫወተና በ2017 በአዲሱ አመት ይህን ድጋፉን አጠናክሮ እንደሚቀጥል ሙሉ እምነት አለኝ። ሞተር ሳይክሎቹ በትምህርት ቤቶች የመማር ማስተማር ስራን በቅርበት ለመከታተልና ለመደገፍ ታስቦ የተሰጠ በመሆኑ ለታለመለት ዓላማ ብቻ መጠቀም እንደሚያስፈልግም አቶ ተፈሪ አሳስበዋል። የሞተር ሳይክሎች ድጋፍ የተደረገላቸው ወረዳዎች መካከል የገዋታና የሳይለም ወረዳ ትምህርት ጽሕፈት ቤት ኃላፊዎች የተደረገላቸው የሞተር ሳይክል ለታለመለት ዓላማም እንደሚያውሉ ተናግረዋል። ትምህርት ቤቶች ላይ ደርሶ ድጋፍ ለመስጠት አስፈላጊውን ነገር ሁሉ ስራዎችን ለመስራት እጅግ በጣም የሚያስፈልገን እንደ ጽሕፈት ቤት ይሄ ከዚህ ጋር ወደ 3 ሞተሮች ናቸው አሉ። እንግዲህ 3 ሞተር ለአንድ ወረዳ በቂ አይደለም፣ ለአንድ ሴክተር ማለት ነው። እና እዚህ ላይ ተጨማሪ መሰጠቱ እጅግ በጣም ነው ደስ ያለን። ከዚህ ጋር በተያያዘ ደግሞ የተአለመለት ዓላማ ላይ ለማዋል የዞን ትምህርት መምሪያ ምቹ ሁኔታ ፈጥረዋል ብሎ መውሰድ ይቻላል። ይሄን ነገር ለመረከብ ወደዚህ ስንመጣ ሞዴል 19 ይዘን እንድንመጣ ነው የተደረገው። ስለዚህ ወደ ራሳችን ነው ገቢ የሚሆነው። ስለዚህ ማንም ጣልቃ የሚገባበት ሁኔታዎች የሉም። ከዚህ አንጻር ጥሩ ስራ ነው የተሰራው ብዬ ነው የማመሰግነው። ድርጅቱ ደግሞ ከዚህ በፊትም ቢሆን ለሱፐርቫይዘሮች ታብሌቶችን ገዝቶ በመስጠት እንደገና የተለያዩ አቅም ግንባታ ስልጠናዎችን በመስጠት ትልቅ ትብብር ነው የትምህርቱን ሴክተር ለመደገፍ ያደረገው ነገር እጅግ በጣም የሚያስመሰግን ነው። ጥሩ ነው። ይሄ ሞተር የመጣውም ለትምህርት ቤት ድጋፍና ክትትል እንድናደርግ ተብሎ ነው የመጣውም አላማው ለዛው ለትምህርት ስራ ብቻ እንዲውል ተብሎ በራሳችን ስም ከዚህ ወጪ ሆኖ ከዞን ወጪ ሆኖ ቀጥታ ሄዶ ተግባር ላይ እንዲውል ነው። ፋይናንስ እጅ ሳይገባ ቀጥታ ሄዶ ተግባር ላይ እንዲውል ተደርጎ ነው ለኛ ተጻፈው። በዚህ በኩል የተደረገልን በጣም እናመሰግናለን። ያው ብዙ ወዲህ ወዳ እየተባለ ንብረቱ እንዳይጠፋ የተደረገውም ከዞን በኩል የተደረገውም አግባብ ተገቢ ነው የምን ነገር አለኝ። ከዚህ ባለፈ እኛ ወስደንም ዋናው ለመጣበት አላማው ማዋለ ነው ዋናው ነገር። በቃ ለምንድን ነው ይሄ ነገር አሁን ትምህርት ቤትን ድጋፍና ክትትል ተደርጎ ትምህርት ቤቱ በተገቢው ለታለመለት አላማ እንዲደርስ የመጣውን ተግባር ቀጥታ ወደዛ ውለው መማር ማስተማሩ የተሳካ ሆኖ ምቹ ትምህርት ቤትን ፈጥረን ጥሩ ዜጋም ቀርጸን እንድናወጣ የተደረገው ጥረት ጥሩ ነው። ይሄ ድርጅትም ከዚህም በፊት በተለይ ለሱፐርቫይዘሮች፣ ለርዕሳነ መምህራን፣ ለመምህራን ከስልጠና ጀምሮ እስከ ግብዓት በማድረስ ለምሳሌ አሁን ስልጠና በተደጋጋሚ ለመምህራኖች ሰጥቷል፣ ለርዕሳነ መምህራን ሰጥቷል። አልፎ ደግሞ ለሱፐርቫይዘሮች ታብሌት ስልክ ሰጥቷል። አሁንም ቢሆን ይሄኛው ሞተር በወረዳ እጅ ተሰጥቶ ወረዳውም ይሄን ድጋፍና ክትትል እንዲያደርግ በመሰጠቱ ለቀጣይ ጥሩ እንቅስቃሴ ይኖረናል።
ጥሩ ውጤቶች እናስመዘግባለን የሚል ነገር ነው አለኝና በስተመጨረሻ ይሄን የሰጠልንን ድርጅት በወረዳውና በራሴ ስም ላመሰግን እወዳለሁ። አመሰግናለሁ። የሞተር ሳይክሎቹ ትምህርት ቤቶችን ድጋፍና ክትትል ለማድረግ እንደሚጠቀሙ የገለጹ ኃላፊዎቹ ለተደረገላቸውም ድጋፍ አመስግነዋል። የትምህርት ጥራትን ለማረጋገጥ ትምህርት ቤቶችን ለተማሪዎች ምቹ ማድረግ እንደሚያስፈልግ ተገለጸ። በቦንጋ ከተማ ትምህርት ኮሌጅ ማህበረሰብ አገልግሎት ድጋፍ የተሰራ ከንተሪ ሞዴል አንደኛ ደረጃ ትምህርት ቤት የንጹህ መጠጥ ውሃና የእጅ መታጠቢያ ውሃ ቧንቧ ተመርቆ አገልግሎት መስጠት ጀመረ። ቤተልሔም መምሩ ከንተሪ ሞዴል አንደኛ ደረጃ ትምህርት ቤት የመጠጥ ውሃና ከመጸዳጃ ቤት መልስ ተማሪዎች እጃቸውን መታጠቢያ ስፍራ የቦንጋ ትምህርት ኮሌጅ ማህበረሰብ አገልግሎት ድጋፍ ተገንብቶ አገልግሎት ጀመረ። በዓለማችን ብሎም በሀገራችን ከውሃና ከግል ንጽህና ጉድለት ጋር ተያይዞ የሚከሰቱ ተላላፊ በሽታዎችንና የህፃናትን ህይወት የሚቀጥፉ የተለያዩ በሽታዎችን ከመቀነስ ረገድ የውሃና ንጽህና ስራዎች ቁልፍ ሚና እንዳላቸውም ተገልጿል። በምረቃው ስነ ስርዓት ላይ ተገኝተው ንግግር ያደረጉት የቦንጋ ትምህርት ኮሌጅ ዲን አቶ አንተነህ አየለ ኮሌጁ ስራ ከጀመረበት ጊዜ ጀምሮ ለማህበረሰብ አገልግሎት በርካታ ስራዎችን እየሰራ መቆየቱን አንስተው የትምህርት ጥራትን ለማረጋገጥ ትምህርት ቤቶችን ለተማሪዎች ምቹ ከማድረግም ባሻገር ለህፃናት ተገቢ እንክብካቤ ስለሚያስፈልግ ለትምህርት ቤቱ የንጹህ የመጠጥ ውሃና የንጽህና መጠበቂያ ቧንቧ የተሰራ መሆኑን ገልጸዋል። ማህበረሰብ አገልግሎት ተግባራችን አንዱን ነው ዛሬ ያስመረቅነውና ምናልባት ይሄ ያስመረቅነው ነገር ህፃናት ከሚማሩበት ትምህርት ቤት ጋር ቀጥታ የሚገናኝ ነው። ህፃናት ንጽህናቸው የተጠበቀ ሊሆን ይገባል። ህፃናት ሊታጠቡ ይገባል። ህፃናት እንክብካቤ ስለሚሹ ህፃናትን ቅድሚያ ሰጥተን ለህፃናት የሚሆን ብለን ነው ያሰብነውና አቶ አንተነህ አክለው የተገነባውን መሰረተ ልማት ማህበረሰቡ መንከባከብ እንደሚገባው በማሳሰብ ኮሌጁ የተለያዩ ድጋፎች አቅም በፈቀደ መልክ ይቀጥላል ብለዋል። እኔ አሁን አደራ ምለው ይሄ የተሰራው ስራ በጥንቃቄ ተይዞ ለቀጣይም የሚያገለግልና በቀጣይነት በተከታታይ ሊያገለግል እንዲችል ሁላችንም የትምህርት ቤቱ ማህበረሰብ እንድንጠብቀው የሚል አደራ ነው ያለኝ። የቦንጋ ትምህርት ኮሌጅ አካዳሚክ ምርምርና ማህበረሰብ አገልግሎት ምክትል ዲን ዶክተር አህመድ እስማኤል በበኩላቸው በኮሌጁ መምህራኖችና በተመራማሪዎች ወደ 13 የማህበረሰብ አገልግሎት የሚሆኑ ፕሮፖዛሎች በ2016 በጀት ዓመት ከቀረቡት ውስጥ በዛሬው ዕለት የተመረቀውና ለአገልግሎት ክፍት የሆነው አንዱ መሆኑንና ባለፉት ዓመታት ኮሌጁ በመማር ማስተማር በጥናትና ምርምር ለማህበረሰብ አገልግሎት በመስራት አመርቂ ውጤት መመዝገቡን ገልጸው በርካታ ጥናቶችን በማድረግ ወደ ተግባር በመቀየር እየተሰራ እንደሆነ አንስተዋል። የቦንጋ ትምህርት ኮሌጅ ከተቋቋመበት ጊዜ አንስቶ ላለፉት 26 ዓመታት በመማር ማስተማር በምርምርና በማህበረሰብ አገልግሎት በሶስቱ ዘርፎች እጅግ በጣም አመርቂ ስራዎችን ሲሰራ የነበረና አሁንም እየሰራ ያለ ተቋም ነው። እንግዲህ ከመማር ማስተማሩና ከምርምሩ ባሻገር አንዱ ለኛ የተሰጠን ተልዕኮ የማህበረሰብ አገልግሎት ተግባራት ነው ማለት ነው። ስለዚህ ከማህበረሰብ አገልግሎት ተግባራት አኳያ በየአመቱ የተለያዩ ድጋፎችን ለአንደኛ ደረጃ ትምህርት ቤቶችና ለማህበረሰቡ እንሰጣለን ማለት ነው። ከዚህ ጋር ተያይዞ በያዝነው አመት በ2016 ዓመተ ምህረት የበጀት አመት በኮሌጃችን መምህራንና ተመራማሪዎች ወደ 13 የሚጠጉ የማህበረሰብ አገልግሎት ፕሮፖዛሎች የገቡበት ሁኔታ አለ። ከነዚህ ፕሮፖዛሎች መካከል እንግዲህ በዛሬው ዕለት በከንተሪ ሞዴል አንደኛ ደረጃ ትምህርት ቤት ያስመረቅ ነው የንጹህ መጠጥ እና እንዲሁም ንጽህና ወተር ኤንድ ሳኒቴሽን የሚል ፕሮጀክት ተቀርጾ ገብቶ የፕሮጀክቱ ተገቢነትና ለህብረተሰቡ የሚሰጠው አስተዋጽኦ ተገምግሞ ያለፈበት ሁኔታ ነው ያለውና በዛሬው ዕለት እናንተም እንዳያችሁት አስመርቀናል። በቀጣይም እንግዲህ ያው አቅም በፈቀደ መጠን የአንደኛ ደረጃ ትምህርት ቤቶች ላይ ዳሰሳ ጥናት በማድረግ አቅም በፈቀደ መጠን ትምህርት ቤቶችን የምንደግፍ ነው የሚሆነው ማለት ነው። የቦንጋ ትምህርት ኮሌጅ ከሚሰራባቸው 3 ዋና ነገሮች ውስጥ አንዱ የሆነው ለማህበረሰብ አገልግሎት የሚሆን ስራዎች መሆናቸውን የተናገሩት የቦንጋ ትምህርት ኮሌጅ የእንግሊዝኛ ቋንቋ መምህርና የጥናት ምርምርና ማህበረሰብ አገልግሎት ዳይሬክተር ዶክተር ዱባለ ሳህለ ናቸው። በዋናነት ሁላችንም እንደምናውቀው ከፍተኛ ትምህርት ተቋማት 3 ተልዕኮችን ነው በዋናነት ይዘው የሚንቀሳቀሱ። እነዚህም የ3 ተልዕኮች መማር ማስተማር፣ ጥናትና ምርምርና ማህበረሰብ አገልግሎት ነው ማለት ነው። ስለዚህ ከ3ቱ ተልዕኮች ውስጥ አንዱ የሆነውን ተልዕኮ ከማስፈጸም አኳያ ኮሌጃችን ብዙ ርቀት ተጉዞ ብዙ ውጣ ውረዶችን አልፎ ያው ለማህበረሰቡም የቆመ ተቋም መሆኑን በማሳየት ይሄ የውሃ ቧንቧ ተገንብቶ ለምረቃ እንዲደርስ ብዙ አስተዋጽኦ አበርክቷል። ስለዚህ ሁላችንም የምናውቀው ነገር አለ። አንድ ሰው ብቻውን የሚያደርገው ነገር የለም። የሁሉም እገዛ የሁሉም ትብብር ያስፈልጋል።
ለማለት የፈለኩት በዚህ ምንድነው ኮሌጁ መሄድ ያለበትን ማድረግ ያለበትን አድርጓልና ያንን ማድረጉ ብቻውን በቂ ላይሆን ይችላል። ለምን ቢባል የተሰራውና የተገነባው የውሃ ቧንቧም ሆነ ማንኛውም ነገር በአግባቡ ካልተያዘ መጠቀም ያለባቸው አካላት በአግባቡ ሊጠቀሙ አይችሉም። ስለዚህ የሚመለከታቸው አካላት በተለይ የትምህርት ቤቱ አመራሮች፣ ተማሪዎች፣ ወላጆች በኃላፊነት የተሰራውን ስራ በአግባቡ በመጠቀም የተገነባበትን ዓላማ ከግብ እንዲያደርሱና መንከባከብ እንዳለባቸው መልእክት ማስተላለፍ ፈልጋለሁ። ለውሃ ቧንቧው በአጠቃላይ በካሽና በአይነት የተገኘው ቁሳቁስ ወደ ገንዘብ ሲተመን ከ100 ሺህ ብር በላይ መሆኑንና በቦንጋ ከተማ አስተዳደር በሚገኙ በተመረጡ 3 ትምህርት ቤቶች ላይ በተደረገው የዳሰሳ ጥናት መነሻ ምንም የውሃ መስመርም ሆነ የእጅ መታጠቢያ ቦታ የሌለው ትምህርት ቤት ከንተሪ ሞዴል አንደኛ ደረጃ ትምህርት ቤት በመሆኑ ይህንን መጠነ ሰፊ ቁሳቁስና ገንዘብ የሚፈልግ ስራ ለመስራት ለኮሌጁ የቀረበው መረጃ ተቀባይነት አግኝቶ መሰራቱ በሪፖርቱ ተመላክቷል። በቀጣይነት አገልግሎት እንዲሰጥ ለማስቻል የትምህርት ቤቱ መምህራን በተለይም ተማሪዎችና የተማሪ ወላጆች የማይተካ ሚና እንዳላቸውም ተገልጿል። በካፋ ዞን 7304 ተማሪዎች የ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና እንደሚወስዱ የዞኑ ትምህርት መምሪያ ገለጸ። በሌላ ጎኑ ደግሞ 714 የቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለመጀመሪያ ጊዜ በቀጥታ ወይም በኢንተርኔት አማካኝነት እንደሚወስዱ ታውቋል። ተማሪዎቹ ይህንን አውቀው ከማናቸውም የሐሰተኛ ማህበራዊ ሚዲያ አወዛጋቢ መረጃዎች ራሳቸውን በመጠበቅ ለፈተና ብቻ ልዩ ትኩረት እንዲሰጡም የመምሪያው ኃላፊ አቶ ተፈሪ ታደሰ ጥሪ አቅርበዋል። ፍጹም ተሾመ ተጨማሪ አለው። ከቅርብ ዓመታት ወዲህ በሀገር ደረጃ የገጠሙን የትምህርት ስብራት ለመጠገን ዘርፈ ብዙ ተግባራት በመከናወን ላይ መሆናቸው ይታወቃል። ከእነዚህም ተግባራት መካከል ተማሪዎችን በአንድ ማዕከል በማሰባሰብ ማስፈተን አንዱ ነው። ይህንን አስመልክቶ ከከፋ ቴሌቪዥን ጋር ቆይታ ያደረጉት የከፋ ዞን ትምህርት መምሪያ ኃላፊ አቶ ተፈሪ ታደሰም በዞኑ እየተተገበረ በሚገኘው የአንድ ጣቢያ ፈተና አሰጣጥ ሂደት ተማሪ ግላዊ እውቀቱ የሚለካበት በመሆኑ ከዚህ ቀደም ከተተገበሩት የእውቀት መለኪያ የተሻለ መሆኑን ተናግረዋል። በዋነኝነት ለውጥ ያመጣንበት አንዱ በፈተናው አፈጻጸም ላይ ከፍተኛ ለውጥ መጥቷል። ከዚህ ቀደም ተማሪዎች በሚማሩበት ትምህርት ቤት አካባቢ ነበር የሚፈተኑት። አሁን ከሚማሩበት ትምህርት ቤት ተንቀሳቅሰው በአንድ ማዕከል ላይ የትምህርትን ጥራት ለማስጠበቅ ተማሪው በራሱ እውቀት ብቻ ማንኛውም ደጋፊ ኃይል ሳይኖረው ተማሪው አንብቦ አስተማሪ ያለውን ያነበበ የተዘጋጀ የሚያልፍበት፣ ከዚህ ቀደም ደግሞ አስተማሪው ሲናገር፣ ወላጅ ሲናገር፣ ትምህርት ቤቶች ሲናገሩ በአግባቡ ጊዜ ሰጥቶ መማሩ የነገ የህይወቴ ጣፋንታ ነው ብሎ ያልተቀበለ ተማሪ ደግሞ በግልጽ የሚወድቅበት እና ለነገው የሀገራችን ጣፋንታ ወሳኝ የሆኑ ተማሪዎች መንገዳቸውን የነገ ጣፋንታቸውን የሚወስኑበት ፈተና ስርዓት ተዘርግቷል። ስለዚህ ይሄም በአንድ ማዕከል በቦንጋ ዩኒቨርሲቲ ደረጃ ነው የሚሰጠው። በዚህም የዘንድሮውን ሀገር አቀፍ ፈተና 7300 ተማሪዎች እንደሚወስዱ ገልጸው እንደ ሀገር ከተመረጡ 31 ትምህርት ቤቶች አንዱ የሆነው ቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት 714 ተማሪዎችን ለመጀመሪያ ጊዜ በቀጥታ በይነመረብ እንደሚያስፈትንም ተናግረዋል። በከፋ ዞን ደረጃ 7304 ተማሪዎች በቦንጋ ዩኒቨርሲቲ ይፈተናሉ። ከዛ ውስጥ በሀገር ደረጃ 31 ትምህርት ቤቶች ናቸው በተለየ ሁኔታ እንዲፈተኑ በኦንላይን ፈተና ዘዴ እንዲፈተኑ የደረገው። በዚህ ዙሪያ እንግዲህ ትምህርት ሚኒስቴር የተሻለ ከየትኛውም ሁኔታዎች ውስጥ የተሻለ የኦንላይን የፈተና አፈጻጸም አለው። በኤግዚት ኤግዛም አለው። በጋት በዚህ በሁለተኛ ዲግሪ የሚፈተኑ ተማሪዎች የሚፈተኑበት ቴክኖሎጂውን የዳበረ የቴክኖሎጂ እውቀት አለው ተቋሙ። በተማሪዎች መውጫ ፈተና በሙሉ አፈጻጸሙ የተሻለ መሆኑ በጥናት ተረጋግጦ በተመሳሳይ ሁኔታ ደግሞ በሀገር ደረጃ ከ31 ትምህርት ቤቶች ውስጥ ከዞናችን ቢሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ተመርጧል። ስለዚህ የቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የሚፈተኑ ተማሪዎች ቁጥር ደግሞ 714 ተማሪዎች ይፈተናሉ። ተማሪዎቹ የፈተና አሰጣጥ ስርዓቱ በቂ ልምምድ ያደረጉ መሆናቸውንም አቶ ተፈሪ አክለው ገልጸዋል። አሁን ዛሬ እንኳን ይሄን ኢንተርቪው እየሰጠን ባለንበት ደረጃ የእንግሊዝኛ ሞዴል ፈተና በኦንላይን ቦንጋ ዩኒቨርሲቲ ውስጥ እየተሰጠ ነው ያለው። አርብ ዕለት የሂሳብ ሞዴል ፈተና ተሰጥቷቸዋል። ስለዚህ ተማሪዎች የሚደግፏቸው ሰዎች አሉ። የፓስዋርድ የተለያዩ ነገሮችን ኮምፒውተር ጋር በተገናኘ እክል ሳይገጥማቸው ከተማሪው የሚጠበቀው ምንድነው?
እውቀቱን ብቻ በምርጫ አቅልሞ መልሱን ከማስቀመጥ ባለፈ ሌሎች ነገሮች አሲስታንቶች የሚከታተሏቸው የሚደግፏቸው ሰዎች አሉ። በዚህ ረገድ እንግዲህ በሀገር ደረጃ ለመጀመሪያ ጊዜ ነው። ምናልባት ሌላ ዓለማት ላይ ይሄ ተግባራት ለበርካታ ዓመታት ልምድ አለ። በሀገራችን ተስፋ ሰጪ ነገሮች እየታዩ መሆኑን ሊያሳይ የሚችል ነው። ተማሪዎች ወደ አንድ ማዕከል መጥተው ቢፈተኑ በትምህርት ጥራት ማሻሻያ ላይ ያለው አስተዋጽኦ ከፍተኛ ጥናት ተደርጎበት የመጣ መሆኑን በመገንዘብ ወላጆች በልጆቻቸው ላይ ክትትል በማድረግ ስነ ልቦናቸው እንዳይሰረቅ ማድረግ እንደሚጠበቅባቸውም አቶ ተፈሪ አሳስቧል። ማህበረሰቡ እንግዲህ 12 ዓመት ልጆቹን አስተምሮ ተስፋ ይዞ ጥሩ ቦታ ደርሰው ሀገርንም ቤተሰብንም ማህበረሰብንም ይጠቅማሉ ብሎ ነው ሰፊ ወጪ አውጥቶ ያስተማራቸው። እነዚህ ተማሪዎች ደግሞ እንደዚህ አይነት በሆነ ሐሰተኛ ማስረጃዎች እንዳይሸበሩ ወላጅ ትልቁን ድርሻ ይወስድ። ስለዚህ አንደኛው የዚህ የኦንላይን ፈተና አፈጻጸም ተማሪዎች በቤታቸው ሆነው እንዲፈተኑ በርካታ ጥናቶች በዚህ ተማሪዎች ወደ አንድ ማዕከል መጥቶ ከመፈተን ጋር ጥናቶች እየተሰሩ ምን ያክል አዋጭ ነው የሚለው ማለት ነው። ከዛም ውስጥ ጎን ለጎን ዘንድሮ ማስኬድ የተፈለገው ነገር ምንድነው? እስቲ በአንጻራዊነት ተማሪዎች ከቤት እየተመላለሱና በአንድ ማዕከል እየተፈተኑ ባለው ሂደት ውስጥ ያለውን ልዩነት ለማየት ነው። ስለዚህ ተማሪዎች ይፈተናሉ። ልክ እንደዚህ ቀደሙ ቤት ሄደው አድረው ተመልሰው ነው የሚመጡትና በልዩነት ወላጅ በቂ መረጃ ይኖረዋል ማለት ነው። የፈተናውን ሁኔታ በተመለከተ የቀጣዩ ፈተና ምን መሆን እንዳለበት ቀድሞ በሚፈተኑት ፈተና ሳይረበሹ ለቀጣዩ መዘጋጀት። አንድ ከተፈተኑ ሂሳብን የመጀመሪያው ፈተና እንግሊዘኛ ነው። እንግሊዘኛን ከተፈተኑ በኋላ ስለ እንግሊዘኛ ውጤት ራይት መሆንና ኤክስ መሆን በምንም አይነት ሁኔታ መጨነቅ አይጠበቅባቸውም። ለሂሳብ መዘጋጀት፣ ለባዮሎጂ መዘጋጀት የሚለውን ነገር ወላጅ በክትትል መደገፍ መቻል አለበት። ተማሪዎች ከኛ ጋር ካሁን በኋላ አይገናኙም። ስለዚህ ዋናው እድል ያለው ለምክር አገልግሎት ወላጅ ስለሆነ ወላጅ በዚህ ዙሪያ ላይ የራሱን ኃላፊነት በአግባቡ እንዲወጣ ከዚህ ቀደም በነበረው ከምንም በላይ 50% ይወስዳል። በፈተና ወቅት የሚኖረን የስነ ልቦና ዝግጁነት በውጤታማ እንድንሆን መጨረሻ ላይ ውጤቱን ሞልተን ለሚያርመው አካል እስክናስተላልፍ ድረስ ያለን ዝግጁነት ፈተና ወቅት ላይ ያለን መረጋጋት እጅግ በጣም ወሳኝ ስለሆነ ተማሪዎች እየተረጋጉ የተማሩትን ነገር ብቻ በራሳቸው እውቀት አሁን ኮርጆ ማየት ኮርጆ ማለፍ በሌላው እውቀት ከክፍል ክፍል መሸጋገር ያበቃለት ታሪክ ስለሆነ ወላጅ ብቸኛው አማራጭ ተማሪው ተረጋግቶ በፈተና ወቅት ላይ የሚችለውን ሁሉ እንዲያደርግ ክትትልና ድጋፍ እንዲያደርጉ ለወላጅ መልእክት ለማስተላለፍ በተለይም ተማሪዎች በተለያዩ ማህበራዊ ሚዲያዎች የሚተላለፉትን ሐሰተኛ መረጃዎች ሳይረበሹ ለፈተናው ብቻ ልዩ ትኩረት እንዲሰጡም አቶ ተፈሪ አሳስበው መልካም የፈተና ወቅት እንዲሆንላቸውም ምኞታቸውን አድርሰዋል። የተለያዩ ሐሰተኛ ማህበራዊ ሚዲያዎች ከዚህ ከኦንላይን ፈተናው ጋር በተገናኘ ተቋርጧል፣ ተቀይሯል፣ ወደ ህትመት ፈተና አይነት ተቀይሯል የሚል ነገሮች የተሰራጩ እንደሆነ እያየን ነው። ትምህርት ሚኒስቴር በተደጋጋሚ መግለጫ ሰጥቷል። እኛም ልንል ምንችለው ይሄ ነገር ሐሰተኛ መረጃ ነው። በመረጃ ደረጃ አሁን ላይ ትምህርት ሚኒስቴር በመዋቅር ደረጃ ከዚህም የበለጠ የቴክኖሎጂው ጋር በኦንላይን ተማሪዎችን ከመፈተን ጋር ተያይዞ እጅግ በጣም ቁጥራቸው ሰፊ የሆኑ የሁለተኛ ዲግሪ ተማሪዎችን የመውጫ ፈተና የሚፈተኑ ተማሪዎችን በኦንላይን ፈትኖ ከዛ ባገኘው ልምድ ተግባሩን አሻሽሎ የሚቀጥልበትና 714 የከፋ ዞን ተማሪዎች ለእንደዚህ አይነት ወሬ ሳይሸበሩ በአግባቡ ፈተናቸውን ተፈትነው ለፈተና ዝግጅት የተዘጋጁትን ስነ ልቦና ለኦንላይን ፈተና ዝግጅት ብቻ እንደሆነ አውቀው ከነዚህ አይነት ሐሰተኛ ማስረጃዎች እንዲወጡ ከዚህ ቀደም እንደዚህ አይነት ፈተና ሲደርስ ሁሌም ልምድ አለ። ፈተናው ተሰርቆ ወጥቷል፣ እንደዚህ ወጥቷል እየተባለ ይባልና የተማሪ ስነ ልቦና የመበተን እና እውቀታቸው እምነት እንዲያጣ የማድረግ ሁኔታ በተቃራኒው ስላለ መንግስት ይህን ሁሉ ኃላፊነት ወስዶ እየሰራ እንደሆነ መልእክት ለማስተላለፍ የ2016 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ከሐምሌ 3 ጀምሮ እንደሚሰጥ መረጃዎች ያመለክታሉ። የተጀመረውን ሀገራዊ ለውጥና እድገት ማስቀጠል የሚቻለው በተገቢው መንገድ ግብር መሰብሰብ ሲቻል ነው ተባለ። በቦንጋ ከተማ አስተዳደር ገቢዎች ቅርንጫፍ ጽህፈት ቤት ግብርን በቴሌብር ይክፈሉ በሚል ቃል የ2016 ዓመተ ምህረት የደረጃ ሀ ለና ሐመሮሃ ግብር ከፋይ ማስጀመሪያ ፕሮግራም አካሂዷል። ማርሺ ሴፉ
ከጊዜ ወደ ጊዜ እየጨመረ የመጣውን የቴክኖሎጂ አጠቃቀም ማሳደግ አስፈላጊ መሆኑን የቦንጋ ከተማ አስተዳደር ገቢዎች ቅርንጫፍ ጽህፈት ቤት አስታወቀም። ለዚህም የ2016 ዓ.ም የደረጃ ሀ ለና ሐመሮሃ ግብር ከፋዮችን በቴሌብር ማስከፈል አገልግሎትም አስጀምሯል። የቦንጋ ከተማ አስተዳደር ገቢዎች ቅርንጫፍ ጽህፈት ቤት የግብር አከፋፈል ስርዓትን በቴክኖሎጂ እያስደገፈ መሄድ አስፈላጊ ነው ያሉት የቦንጋ ከተማ አስተዳደር ገቢዎች ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ፍሬው አበበ በሚመለከታቸው አካላት የተሰጠው ትኩረት የተሻለ ውጤት እንድናስመዘግብ አድርጓል ብሏል። ደረጃ መሻሻል፣ ልኳንዳ ቤት፣ የጣሪያና የግድግዳ የገጠር መሬት መጠቀሚያ፣ የጫትና የመሳሰሉት ምጣኔ መሻሻል የገበያ አቅምን ለማሳደግ ቁልፍ ሚና እንዳላቸውም አቶ ፍሬው አክሏል። የ2017 በጀት ዓመት የግብር አከፋፈል ስርዓትም በሙሉ በቴክኖሎጂ የሚከፈል በመሆኑ ልዩ ትኩረት ይሻል ያሉት ኃላፊው በ2016 ዓ.ም ገቢ አፈጻጸም ልዩ ድጋፍ ያደረገውን የዞን ገቢ መምሪያውንም ጨምሮ ሌሎች አካላትን አመስግኗል። ከዚህ አንጻር አፈጻጸማችን በተሻለ መንገድ እንዲፈጸም ያደረጉ ድጋፍ ያደረጉ አካላትን በተመለከተ በተለይ የዞን ገቢዎች እጅግ በጣም ከፍተኛ ድጋፍ አድርጓል። ከድጋፍ ባለፈ ቴክኒካሊ ገብቶ በመደገፍ ይህ አፈጻጸም በተሻለ መንገድ እንዲፈጸም ያደረጉት አስተዋጽኦ ሳናመሰግን አናልፍም። በመቀጠል የከተማ አስተዳደር አስተባባሪ አካላት በበጀት ቴክኒካሊ ስራዎችን በመገምገም እንዲሁም ስምሪት በመስጠት የተሻለ የገቢ አፈጻጸም እንዲኖረንና ከተማ ውስጥ ያሉ የገበያ ማዕረጎችን በጋራ እኛን አግዞ በማስተባበር ያደረጉት አስተዋጽኦ ከፍተኛ በመሆኑ ሳናመሰግን ማለፍ አንወድም። በማስጀመሪያ መርሃ ግብር ተገኝተው መልእክት ያስተላለፉት የከፋ ዞን ምክትል አስተዳዳሪና የገቢ መምሪያ ኃላፊ አቶ ደመላሽ ንጉሴም ግብር መክፈል ከጥንት ጀምሮ የተጀመረና በየጊዜው የሚተገበር መሆኑን አስታውሶ ደረጃ ሐመሮሃ የግብር ከፋዮች በሁሉም የዞን መዋቅሮች መጀመሩን ተናግረዋል። በዞኑ 1.7 ቢሊዮን ገቢ ለመሰብሰብ ታቅደው ይህም 100% መሳካቱን የገለጹት አቶ ደመላሽ ከፍላጎት ያለፈ ተጨባጭ ለውጥ ለማምጣት በገቢ ተግባር ሁሉም አካል ባለቤትነት መሳተፍ አለባቸው ብሏል። የገቢ አሰራር ስርዓትን በማዘመን ከማኑዋል ወደ ዲጂታል እየተገባ ነው ያሉት ምክትል ዋና አስተዳዳሪው ይህንን ስርዓት በማጠናከር በማዘጋጃ ቤት ገቢን ትኩረት ሰጥተው በዘመንና የከተማውን ደረጃ በሚጠብቅ መልክ መሰብሰብ ያስፈልጋል ሲሉ ተናግረዋል። ግብር ከፋዩ የነጋዴው ማህበረሰብ ንቃተ ህሊናው እያደገ መምጣቱን የተናገሩት አቶ ደመላሽ በወቅቱ ግብር የማይከፍል ነጋዴ ከመንግስት ጋር ያለው ቀረቤታ የተሻለ እንዳልሆነም ተናግረዋል። ከተማ አስተዳደሩ ቀድሞ ከነበረው አፈጻጸም በዚህ ዓመት ውስንነት ያለው ቢሆንም ራሱን ችለው አለምንም ብድርና ድጋፍ የመንግስት ሰራተኛውን ደሞዝ ከመክፈልም አልፎ የመልካም አስተዳደር ችግር እንዳይኖር የገቢ አሰባሰብ ላይ ትኩረት ሰጥተው ለሰራው ስራ ምስጋና ይገባዋል ብሏል። የቴሌብር አከፋፈል ስርዓቱ እንደ ሀገር የተጀመረና ወጥ በመሆኑ የደረጃ ሐመሮሃ ግብር ከፋዮች ከሐምሌ 1 እስከ 30 2016 ዓ.ም ብቻ በመሆኑ ግብራቸውን በመክፈል ከቅጣት ራሳቸውን ማዳን እንዳለባቸውም አሳስቧል። በከፋ ልማት ማህበር የቴፒ ቅርንጫፍ ማህበር ሁለተኛ ዙር አንደኛ መደበኛ ጉባኤውን በቴፒ ከተማ አካሂዷል። ጉባኤው በቀጣይ ማህበሩ መጠናከር በሚችልበት ሁኔታ ላይም መክሯል። ምረታ ብርሃኑ ተጨማሪ አላት። ከአንድ ዓመት በፊት የቦንጋ ከተማን መልሶ በማልማት እንቅስቃሴ ላይ ከቴፒ ከተማ የከፋ ተወላጅ ነዋሪዎች ጋር በተደረገ ውይይት የከፋ ልማት ማህበር የቴፒ ቅርንጫፍ መከፈት እውን ሆኗል። የከፋ ልማት ማህበር በዞኑ ውስጥ 11 ቅርንጫፎች ያሉት ሲሆን ከዞኑ ውጭ ደግሞ የቴፒን ቅርንጫፍ ጨምሮ 4 ቅርንጫፎችን በመክፈት በአጠቃላይ በ15 ቅርንጫፎች የልማት ተግባራትን እያሳለጠ ይገኛል። በመድረኩ ለመሳተፍ የተገኙ የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ፣ የልማት ማህበሩ የቦርድ አባል አቶ ብርሃኑ ኃይሌና የከፋ ልማት ማህበር ስራ አስኪያጅ አቶ ብዙአየው ግርማ የቴፒን ቅርንጫፍ ጽህፈት ቤት ጎብኝተዋል። የልማት ማህበሩ ከተቋቋመለት ዓላማ አንዱ የሆነው የከፋን ቋንቋና ባህል ማሳደግ ጋር ተያይዞ ድምፃዊ ምትኩ በቀለ ቸውሲ አዳዲስ ስራዎቹን በመድረኩ አቅርቧል። መድረኩን በንግግር የከፈቱት የሸካ ዞን የመንግስት ረዳት ተጠሪ ተወካይ አቶ ዘሪሁን አንደሞ ባስተላለፉት መልእክት የከፋ ልማት ማህበር ለአንድ ብሔር ብቻ የተቋቋመ ሳይሆን በጋራ የምንለማበት ነው ብለዋል። አቶ ዘሪሁን አክለውም ማህበሩ እንዲጠናከር ከቦርዱ ጋር የምንሰራ መሆኑን እየጠቆምኩ ከኛ የሚጠበቅብንን ለመወጣት ከጎናችሁ ነን ብለዋል። በአንድ ዓመት ውስጥ በቴፒ ቅርንጫፍ የተከናወኑ ተግባራት የማህበሩ ጸሐፊ በሆኑት በአቶ አግደው ሽፈራው ቀርቧል። የከፋ ልማት ማህበር የ2 ዓመታት የአፈጻጸም ሪፖርት የማህበሩ ስራ አስኪያጅ አቶ ብዙአየው ግርማ አቅርበዋል።
ማህበሩ ለትርፍ ያልተቋቋመና ለህዝብ መልማት የሚተጋ መሆኑን ያነሱት ስራ አስኪያጁ በ2030 ዓ.ም የከፋን ህዝብ የልማትና የማህበራዊ ችግሮችን ለመፍታት ያለመ ነው ብለዋል። የመድረኩ ተሳታፊ የከፋ ተወላጆችና ደጋፊዎች በቀረበው ሪፖርቶች ዙሪያ ተወያይተውበታል። ከተነሱ ሀሳቦች መካከል በልማት ማህበሩ ዋና መስሪያ ቤት የተደረገው ሪፎርም ወደ ታች ቢቀጥል፣ ቴፒ አካባቢ ያሉ የከፋ ተወላጆች በብዛት በየገጠሩ በመሆናቸው እነሱን ያካተተ ስራ ቢሰራ የሚሉና ማህበሩ ለኔ ምን ያደርግልኛል ከማለት ለማህበሩ ከኔ ምን ይጠበቃል የሚል የቁጭት ሀሳቦች ይገኙበታል። መድረኩን የመሩት የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ፣ የልማት ማህበሩ የቦርድ አባል አቶ ብርሃኑ ኃይሌ፣ የከፋ ልማት ማህበር ስራ አስኪያጅ አቶ ብዙአየው ግርማና የቴፒ ቅርንጫፍ ጽህፈት ቤት ሰብሳቢ ሀጅ መሐመድ ኑሩ ምላሽና ማብራሪያ ሰጥተውበታል። በጉባኤው የሸካ ልማት ማህበርና የዳውሮ ልማት ማህበር ተወካዮች ተገኝተውበታል። ህጻናትን በለጋ እድሜያቸው ትምህርት ቤት ማስገባት የወደፊት ትምህርት ዘመናቸው ላይ የተሻለ ውጤት እንዲያስመዘግቡ የሚያግዝ ነው ተባለ። በኢትዮጵያ ካቶሊክ ቤተክርስቲያን የጅማ ቦንጋ ሀገረ ስብከት በጊምቦ ወረዳ የኡፋ ቅድስት ማርያም አጸደ ህጻናት ትምህርት ቤት በ2016 ዓ.ም ያስተማራቸውን ህጻናት አስመርቋል። ሰለሞን ተሰማ ያዘጋጀውን ዘገባ ቤተልሔም እምሩ ታቀርባለች። መንግስታዊ ያልሆኑ የትምህርት ተቋማት በትምህርት ዘርፍ ከመንግስት ጎን በመሆን የሚያበረክቱት አስተዋጽኦ ቀላል የሚባል አይደለም። ህጻናትን ገና በለጋ እድሜያቸው ወደ ትምህርት ዓለም ማስገባት ለወደፊቱ የትምህርት ዘመናቸው የተሻለ ውጤት እንዲያስመዘግቡ የሚያደርገው ሚና ቀላል የሚባል እንዳልሆነ የተለያዩ መረጃዎች ያመለክታሉ። በጅማ ቦንጋ ሀገረ ስብከት ካቶሊክ ቤተክርስቲያን የካፋ ዞን ኡፋ ቅድስት ማርያም አጸደ ህጻናት ትምህርት ቤት በመገኘት ልጆቻቸውን ያስመረቁ ወላጆች በልጆቻቸው ላይ ባዩት ነገር ደስተኞች እንደሆኑ ተናግረዋል። ልጆቻችን ዛሬ ያየነው ነገር በጣም የሚገርም ነው። በጣም ያስደስታል። ከነሱ የማይጠበቅ ነው። በተለይ ህፃናት ትልቅ ትምህርትና ትልቅ መልእክት የሰማሁት በዚህ ልክ አልነበር የሚጠበቁት ለመናገር። ምክንያቱም በአሁኑ ሰዓት ትምህርት ስርዓቱ በጣም ትንሽ ክፍተት ያለበት ቢሆንም እዚህ ትምህርት ቤት ውስጥ የተማሩ ህጻናቶች በዚህ ልክ ወደፊት ተጎትኩቶ ቢያድጉ ለሀገር ራሱ ለሀገር ግንባታ በጣም ዋጋ ይሰጣሉ ያስባሉ እና ይህ ትምህርት ቤት በመንግስትም ድጋፍ ይደረግለት የሚመለከታቸው አካል ቢያዩት የትምህርት ቤቱ ችግር መቀረፍ ቢችል። ለምሳሌ አሁን መግቢያ መንገድ ችግር አለበት። እኔ እዚሁ ከካቶሊክ ትምህርት ቤት በስተጀርባ ነው ቤት። ለእኔ ችግር የለብኝም፣ ግን ከሩቅና ከቅርብ የሚመጡ ተማሪዎች ስላሉ የመንገድ ችግር አለበት። ይህ መንገድ ችግር የሚመለከቱ የመንግስት አካል ለምሳሌ የወረዳው መንግስት ማዘጋጃዎች የትምህርት ቤቱ ጥያቄ መመለስ ቢችሉ እኔ እርግጠኛ ነኝ ከዚህ ትምህርት ቤት የሚወጣ ተማሪ ለሀገር ግንባታ በጣም መሰረታዊ ለውጥ ያመጣል ብዬ አስባለሁ። በጣም ደስ ብሎኛል። በበኩሌ እንደዚህ በሀገራችን ላይ ማለት በወረዳችን ላይ ይሄ ነገር መኖሩ ለቀጣይ ለልጆቻችን ጥሩ ራዕይ ናቸው ብዬ ነው የማስበው። ጥሩ ደስ ብሎኛል። በዚህ ሁኔታ እንዲቀጥል ልጆቻቸውም ጥሩ ደረጃ ላይ እንዲደርሱ የተለያዩ ድጋፎችንም እንደሚያደርጉ ተናግረዋል። እኔ ሳልማር ያሳለፉት ጊዜዎች አሉ። በተለያዩ ችግሮች ያለፉት ግን እኔ ያሳለፉትን ችግር ልጆቼ እንዲያልፈልግም ምናልባት በአሁኑ ሰዓት በዚህ በአንደኛ ክፍለ ዘመን ወላጅ በልጁ ላይ ነው ኢንቨስት ማድረግ ያለበት ብዬ አስባለሁ። እኔ አሁን ልጁ መጣ ጊዜ ጀምሮ ከትምህርት ቤቱ ጎን በመሆን የትምህርት ቤቱ ጥያቄ ለመመለስ ጥረት አደርጋለሁ። እኔ እንደኔ ያው ጥሩ ደረጃ ላይ ሊደርስ የሚፈልገው ያው ከአሁኑ ከስር ተኮትኩታ ካደገች የተሻለ ቦታ እንደምትደርስ ተስፋ አደርጋለሁ። ያው እንደ ወላጅነቴም ደግሞ ማድረግ ያለብኝም ከዚህ ትምህርት አምጥቶ መጣልም ብቻም ሳይሆን ከቤትም ጥናት እያስጠናዋል ደግሞ ከኛ ይልቅ ደግሞ የተሻለ ሚኒሶች በጣም ትምህርት ቤት በጣም ጥሩ ነው፣ እንክብካቤ እያደረጉ እያስተማሩ ነውና እኔ እንደኔ ግን በዚህ ሁኔታ ቢቀጥል ደስ የሚል ነው። ትምህርት ቤቱ አስተዳዳሪ አባ ተስፋዬ ወልደ ሚካኤል የሚከተለውን መልእክት አስተላልፈዋል። እነዚህ ህፃናት የ21ኛው ክፍለ ዘመን ትውልድ ናቸው። እነዚህን በ21ኛው ክፍለ ዘመን አስተሳሰብ የማንሄድ ሆነ የማንቀርጽ ከሆነ እንዲሁም ፈርሃ እግዚአብሔር በውስጣቸው እንዲኖር ስነ ምግባርን የማናስተምር ከሆነ ለሀገር ሸህም የሆነ አስቸጋሪ ትውልድ እናፈራለን። ያ ደግሞ በሀገራችን የሚታየውን የሰላም እጦት፣ የረሃብ፣ የችግር፣ የተለያዩ ነገሮች እኛው ራሳችን ምክንያት እንሆናለን ማለት ነው። በልጆቻችን ምክንያት ከብንሰናች እኛው ልጆቻችንን በአግባቡ ትክክለኛ በሆነ ቦታ ላይ አስቀምጠን እንዲማሩ አድርገን
አይምሯቸውን ገንብተን የተሻለ ውጤት እንዲያስመዘግቡ ለኛም ለወደፊት የበረከት ምንጭ እንዲሆኑ ከእግዚአብሔር ጋር ሆኖ እኛንም እንዲያግዙን ለኛም መጦሪያችን እንዲሆኑ ሁላችንም ተባብረን ከሰራን ለውጥ ሊመጣ ይችላል። እንግዲህ በኢትዮጵያ ያለችው ካቶሊካዊት ቤተክርስቲያን የምታደርገውን ይህንን የትምህርት እንቅስቃሴ ሁሉ ጊዜ እኛ ለማስቀጠል ወደፊት ለመሄድ ዝግጁዎች ነን። አቅማችን በሚፈቅደው ሁሉ ያንን ደግሞ ማድረግ የምንችለው የሁላችሁም ትብብር ሲኖር ነው። ያ ካልሆነ ማድረግ እንደማንችል ነግራችኋለሁ። ስለሆነም በተባለው መሰረት ሁሉ ጊዜ በምንጠራበት ጊዜ ስብሰባ ስንጠራ እሺ ብሎ በመገኘት የትኛውም አይነት የትምህርት ቤቱን ሕግና ደንብ በማክበር ለወደፊት ተገቢ የሆኑ ህፃናት እዚሁ እንዲማሩ ለማድረግ የራሳችንን ጥረት እናድርግ። ስለመጣችሁ አመሰግናለሁ። ለሁላችሁም ከፍ ያለ ምስጋና አለኝ። እግዚአብሔር ይስጥልን። ሴቶች በይቻላል መንፈስ ከሰሩ በተሰማሩበት ዘርፍ ሁሉ ውጤታማ መሆን እንደሚችሉ የአንዳንድ ትጉ ሴቶች ተግባር ያመለክታል። በቦንጋ ከተማ የአልዬ ጸጉር ሙያ ማሰልጠኛ ተቋም ያሰለጠናቸውን ተማሪዎች አስመርቋል። ምህረት ማሞ ተቋሙ ተማሪዎችን ከማብቃት በተጨማሪ ትልቅ የስራ ዕድል ለወጣቶች መፍጠሩ ለህዝቡና ለመንግስት ትልቅ አስተዋጽኦ አለው። በመድረኩ ተገኝተው ንግግር ያደረጉት የከፋ ዞን ስራ ክህሎት ኢንተርፕራይዝና ኢንዱስትሪ መምሪያ ኃላፊ የሆኑት አቶ ሚሊዮን ኃይሌ በንግግራቸው ወጣቶች ከራሳቸው አልፎ ለሀገር የሚያበረክቱት አስተዋጽኦ ትልቅ ከመሆኑ የተነሳ እንደዚህ አይነት ተቋም ሊበረታታ እንደሚገባ አንስተዋል። ይህ ተቋም እንግዲህ ለበርካታ ዜጎች ወይም ወጣቶች በአጫጭር ጊዜ ስልጠና በመስጠት በአካባቢ ባለ ስራ ላይ እንዲሰማሩ ትልቅ እድል እየሰጠ ያለ ተቋም ነው። ይሄ ተቋም እንግዲህ ከተመሰረተበት ከ2014 ዓ.ም ጀምሮ በርካታ ስራዎችን በርካታ ወጣቶችን አስመርቆ ለስራ ብቁ አድርጎ ወደ ስራ አሰማርቷል። ይሄም እንግዲህ ለተቋሙ ያለንን ወግንና ያለንን እምነት በዚህ መልኩ የምንገልጸው ይሆናል። ትልቅ ስራ እየሰራ ያለ ተቋም ነው። አቶ ሚሊዮን አክለው መንግስት ለጀመረው የስራ ዕድል ፈጠራ ትልቅ መሰረት የጣለው አልዬ የጸጉር ሙያ ማሰልጠኛ ተቋም ያስመረቃቸው ተማሪዎች እንደየአካባቢው ነባራዊ ሁኔታ በመደራጀት ወደ ስራ ማስገባት እንደሚቻልም አስረድተዋል። አሁን እነኚህ ወጣቶች እዚህ ላይ ደርሰው በተለያየ ሙያ እየተመረቁ ያሉበት ሁኔታ አለ። እነኚህ የተመረቁትን ተማሪዎች ደግሞ ቀጣይ ላይ ህይወታቸው ምን መምሰል አለበት የሚለው ነገር በተመታተነ መልኩ ቢከድ ከመንግስት በቂ ድጋፍ ላይ ያገኙ ይችላሉ። በተበታተነ መልክ በየጤሻው በየሰፈሩ በየእንትኑ በማስታወቂያ ብቻ የሚሰራ ስራ እነኚህ ወጣቶች ከእለት ጉርስ አልፎ ውጤታማ ለነገ ህይወታቸው ዋስትና ሊሆን የሚችል ጥሬት እንዲቆጥቡ ላይ ያደርግ ይችላል። ስለዚህ ትልቅ አቅም ሊሆን የሚችለው ምንድነው? ወደ አንድ ሰብሰብ ብሎ መደራጀት ነው። ሲደራጁ ደግሞ መንግስት አስፈላጊውን ድጋፍ ያደርግላቸዋል። ተመራቂ ተማሪዎችም ይህንን ሙያ ወደውና ፈቅደው የተማሩ መሆናቸውን ገልጸው ለወደፊትም ለማህበረሰቡ የተሻለ ስራ መስራት እንፈልጋለን ብለዋል። በጣም በሰፊው ለመስራት ፈልጊያለሁ እና ያው የኔ ቤተሰብ ትንሽ ደካማ ነውና መንግስት ብረዳኝ ማለት ነው። ይሄ እንደኔ ያሉት የወደቁትን ለማንሳት በጣም እቅዳለኝ እና ለምንን እንድንበላ የሚያደርጉ ነበሩና አሁን በዚህ ላይ ይሄን ቦታ አግኝቼ በመሰልጠኔ በጣም ደስ ብሎኛል። በተለየ ሁኔታ ከመጀመሪያ በተለየ ሁኔታ ነው ሰርተን የምናሳየው። ማህበረሰቡም በእኛ እንዲደሰት ጥሩ ነገርን እናቀርባለን ብዬ አስባለሁ። ያው ስራ እስከተባለ ድረስ ያው ሴትም የወንድን ስራ ትሰራለች፣ ወንድም ደግሞ የሴትን ስራ ይሰራል ማለት ይሄ ባጭሩ እንደመተጋገዝ በመቻቻል የሚሰራ ስራ ይሰራልና አሁን ለምሳሌ ስራ ያው በብዙ ጊዜ አይመረጥም። ምክንያቱም ለዮናኛል ወይም ያስተዳድረኛል ብለሽ የምታስቢው ስራ አለ። ሁለተኛ ላይ ተስጦ ነው ዋናው ነገር። በመጨረሻም የተቋሙ ባለቤትና ስራ አስኪያጅ የሆኑት ወይዘሮ አለውያ ከድር ለመጀመሪያ ጊዜ 87 ተማሪዎችን ያስመረቀው ይህ ተቋም ለወደፊቱ በኮሌጅ ደረጃ ለመክፈት ዝግጅት ላይ መሆኑና መንግስትም የበኩሉን ድጋፍ ቢሰጥ የተሻለ መስራት እንደሚፈልጉም ተናግሯል። የቦታ ችግርና ካለው አካባቢው ለካለው ሁኔታ ያው የቦታ ችግርም አለ። ያ ነገር መንግስት የሚቀርፍልኝ ከሆነ በሰፊው ወደ ስራው ለመግባት እፈልጋለሁ። ለቀጣዩ ደግሞ በሰፊው አሁን መስራት ነው የምፈልገው። ብዙ ያለ ቦታ ያለ አልዋልታ ቦታ የሚውሉት ወጣቶች አሉ።
ብዙዎች እጄ የሚደርሳቸው አሉ። የሚያገኛቸው ተማሪዎች እኔ ጋር ባይማሩም እጄ የሚያገኛቸው አሉ። በ2017 ዓመተ ምህረት ከ9 ቢሊዮን ብር በላይ ለመሰብሰብ መታቀዱን የክልሉ ገቢዎች ቢሮ አስታወቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ የ2016-17 የግብር ዘመን የደረጃ ሀ ለና ሐመርሃ የግብር አሰባሰብ የቴሌብር ክፍያ ማስጀመሪያ የንቅናቄ መድረክ በቦንጋ ከተማ አካሂዷል። አንተነህ ፍቃዱ የንቅናቄ መድረኩ ግብር ለሀገር በሚል መሪ ቃል ሲሆን በመድረኩ ንግግር ያደረጉት የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ የልማት ጥያቄዎችን ለመመለስ በርካታ ስራዎች የተሰሩ ሲሆን በዚህም በበጀት ዓመቱ 6.2 ቢሊዮን ብር በላይ መሰብሰብ መቻሉን ተናግረዋል። ባለፈው በጀት ዓመት የገቢ ስራ በአግባቡ እንዲከናወን የፓርቲ ድጋፍ ከፍተኛ መሆኑን የተናገሩት የገቢዎች ቢሮ ኃላፊ ምስጋናቸውንም አቅርበዋል። በ2017 በጀት ዓመትም ከ9 ቢሊዮን ብር በላይ ለመሰብሰብ እቅድ መያዙንም ጠቁመዋል። ወይዘሮ ህይወት አሰግድ አክለው እንደ ክልል 61 ሺህ የሚሆኑ ግብር ከፋዮች መኖራቸውን ተናግረው ከነዚህም ከ70% በላይ የደረጃ ሐመርሃ ናቸው ብለዋል። የግብር አሰባሰብ ስራን በአግባቡ ለማከናወን ማነቆ የሚሆኑት ህገወጥ የንግድ አሰራር ስለሆነ ሁሉም ባለድርሻ አካላት የድርሻቸውን እንዲወጡም አሳስበዋል። የዘንድሮውን የገቢ አሰባሰብ ስራን ልዩ የሚያደርገው በዲጂታል መሆኑ ግብር ከፋዮችን ያለምንም እንግልት ስራቸውን እንዲሰሩ የሚረዳ ነው ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋግሾ ባለፉት 3 ዓመታት የገቢ አሰባሰብ ስርዓትን በመዘርጋት ግብር ሲሰበሰብ መቆየቱን ተናግረው አሁን የተያዘውን 9 ቢሊዮን ብር ለመሰብሰብ የበለጠ ትኩረት ተሰጥቶ ይሰራል ብለዋል። ከህብረተሰቡ የሚነሱ ጥያቄዎችን መመለስ የሚቻለው ያለውን እምቅ አቅም አሟጦ በመጠቀም እና በአግባቡ በማስተዳደር ነው ብለዋል። ዶክተር ነጋሽ አክለው ለህግ የማይገዙ እና ህገወጥ ንግድ ላይ የተሰማሩ አካላትን አስተማሪ የሆነ እርምጃ በመውሰድ ወደ ህግ ማዕቀፍ እንዲመለሱ ማድረግ አለብን ነው ያሉት። የኢትዮ ቴሌኮም የደቡብ ምዕራብ ሪጅን ስራ አስፈጻሚ አቶ ካሳ በበኩላቸው ግብር ከፋዮች ወደ ግብር ክፍያ ጣቢያ በመሄድ የሚያወጡትን ወጪና እንግልት በቴሌብር ግብር ክፍያ ሲጀመር የሚቀነስ ይሆናል ብለዋል። ለዚሁም የቴክኒክ ችግር በሚያጋጥምበት ጊዜ አስፈላጊውን ድጋፍ እና ክትትል የሚያደርጉ መሆናቸውንም አንስተዋል። አስተያየት ሰጪዎቹ የገቢ አማራጮችን ለይቶ በመስራት የገቢ አሰባሰብ ስርዓትን ማሻሻል እንደሚያስፈልግም ተናግረዋል። ክልሉ ከተደራጀበት ጀምሮ አበራታች ተግባራት ከሚባሉት አንዱ የገቢ አሰባሰብ ተግባር መሆኑን አንስተው ተጠናክሮ መቀጠል እንዳለበትም አብራርተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ ሁሉም ባለድርሻ አካላት የገቢ ስራ ተግባራዊ እንዲሆን የሚያደርጉትን ድጋፍና ክትትል አጠናክረው እንዲቀጥሉም ጥሪ አቅርበዋል። ሰው ባገኘው ልክ ገቢ መክፈል እንዳለበትም አሳስበዋል። የፖሊስ ተቋማት ህገወጥ ንግዶች ላይ ትኩረት ሰጥተው በመስራት ለገቢ አፈጻጸም የድርሻቸውን እንዲወጡ አሳስበዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋግሾ ገቢ ተሰብስቦ ለሌላ አካል የሚሰጥ ሳይሆን ከራስ ለራስ መሆኑን ተረድቶ መስራት አለብን ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ገቢዎች ቢሮና የኢትዮ ቴሌኮም ደቡብ ምዕራብ ሪጅን የመግባቢያ ሰነድ ተፈራርመዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረግኩ። ከቀሪ የከፋ ቴሌቪዥን መሰናዶች ጋር መልካም ጊዜ